የወጣቶቹ ቤተሰቦች ተደጋግመው በመገናኘታቸው መቀራረቡ ተፈጥሯል። ጨዋታው በቡን ቆላ ዙሪያ ደርቷል። አሁን የሰርጉ ዕለት ተወስኗል። አያን ፉዳት አካን ከማች ለቻኔት ዮሌ ቀጀችለ ሙናታምቦ አንቁፋ አክፉዳ ኦፔፈን ና ቴጀን ሙሽሪት የሰርጓ ዕለት ከጓደኞቿ ጋር ለቤተሰቦቿ የመጨረሻውን እንጨት ለመልቀም ትሄዳለች። ሲመለሱም እየዘፈኑ ነው። ጓደኞቿ በሚዘፍኑት ዘፈን የሷን መልካም ባህሪ እያወደሱ ስራ ወዳድነቷን፣ ከብቶችን ተንከባካቢ መሆኗን፣ ቤተሰቦቿን አክባሪነቷ በመለያየታቸው ማዘናቸውንም ጭምር እያነሳሱ ይገልጻሉ። ለቅመው ያመጡትን እንጨት አስቀምጣ እስክትመለስ የሙሽሪት አባት በረት ውስጥ ሆነው ይጠብቃሉ። እሷም ከናቷ ጋር ትመጣለች። ጭንቅላቷ መሃል ላይም ይሏጫታል። ዕለቱ የሰርጓ መሆኑን ለማሳወቅ በዚህ ጊዜ ሙሽራው ከአባቱና ከሚዜው ጋር ጉዞ ወደ ሙሽሪት ቤት ያደርጋሉ። ኃይሉጋ ወይንም ደግሞ አናስገባም አይባልላቸውም። ለግጦሽ የወጡ ከብቶች እስኪመጡ በአቅራቢያ ሆነው ይጠብቁና ከብቶች በረት ውስጥ ከገቡ በኋላ ተከትለው ይገባሉ። የሚገርመው በቦረናዎች ባህል ከሙሽሮቹ የሰርግ ቀን ጀምሮ እስከ ለተሞታቸው ሙሽራውና የሙሽሪት እናት አይን ለአይን አይተያዩም። የከፋው ሞት ቢመጣ እንኳን መቃብር ላይ እንኳን አይቆሙም። ዛሬ የምንናገረው እንደ 21ኛው ክፍለ ዘመን ሰው ሆነን ሳይሆን ቦረና ሲፈጠር ጀምሮ እንደ ባህሉ አድርጎ የያዘውን የሰርግ በዓላትን ነው የምናከብረው። እናት ክቡር ናት። መከራ አይታ በሆዷ ተሸክማ ወልዳ ስታሳድግ ዛሬ ለወግ ማድረግ ስታበቃ ክብሯ ነው ለሷ። እንደኛ ባህል አመለካከት ክብር ነው። እሷን የምታከብርበት ትልቁ የሷ ክብር መገለጫ ልጁና እሷ ላይተያዩ በማከላቸው መጋረጃ ሊኖር መደፋፈር ነሰንስ በሌላ አይነት መደፋፈር ሳይሆን እንዲሁ ሰው ሲላመድ መቃለድን ሊጀምር ይሆናል። ስለዚህ እናት ክቡር ናትና ከእናት ጋር ቁም ነገር እንጂ ከእናት ጋር ቀልድ ጫውታ ሌላ ነገር የለም። ያውም የሴት አማት ነች አማች ጋር የተለየ ክብር ለመስጠት ብቻ ነው። የዕለቱ የሰርግ ስነ ስርዓት የሚጀመረው ግጦሽ ውለው ከመጡ ላሞች የታለበ ወተት እንዲቀምሱ ከተደረገ በኋላ ነው። በእኛ በቦረና ባህል ደንብና ስርዓቱ በጣም ይለያያል።
ጠነክራል ይከበራል በሰርጋቸው ምሽት ላይ ልጁ ስገባ የበዓል መጀመሪያው 8 ፍሬ ቡና ድፍኑ ታውቂያለሽ መሰለኝ የምትጠበሰው ለቡና ቡና ቃል የሚደረገው ጫፉ ይበጣና ነው የምትጠበሰው ይሄኛው ግን እንዳለ እንዲህ ተይዞ በከሰል ውስጥ ከሰል ላይ ይጨመራል በእርጥብ እንጨት አንደረካ በመባል እንጨት ያገላብጡታል ትንሽ በሰልሰልስል ከዛ እየወጣ ወተት ውስጥ ይጣላል በዚህ ጊዜ ከአንድ መጀመሪያ ገብታ ከታለበችው ላም ወተት ውስጥ ይደባለቅና አባትየው የደስታ ማብሰሪያውን ያንን ቡና አውጥቶ ቀምሶ ወተቱን ፉት ብሎ ከሱ በላይ በእድሜ ላሉት ወይም አያቱ ብትኖር እናቱ ብትኖር በእድሜ እየተዳረሰ በዛ መልክ እንትላል ይሄ ሐሳብ 8 ሙሉ ቁጥር ነው እንበል 2 4 6 ሙሉ ቁጥሮች ናቸው 8 ግን የተመረጠ ቁጥር ነው ብዙውን ጊዜ ግን ለጋብቻ 8 ነገር ይመረጣል እና ይሄ የጋብቻው 8 የተለያዩ ሰውየው ሊያከብራቸው የሚችሉት ጉዳዮችና እሷ ልታከብረው የሚገባት ቤተሰብ ሊያከብረው የሚገባው ሁለቱ ቤተሰብ ሲጣመር የሚያመጣው ይሄ ድምር ጆርና ወደ 8 ያመጡታል በዚህ ምክንያት ነው ለየት ያለ የቡና አጠባበስ ስርዓት የሚካሄደው ወላጆቹም የሁለቱን ሙሽሮች ባህሪ በየተራ ይናገራሉ ተሳስበውና ተከባብረው ትዳራቸውን መምራት እንዳለባቸው ምክርም ይለግሷቸዋል ለሰርጉ የተዘጋጀው ፍየልም ይታረድና ይቋደሳሉ በመጨረሻም ለሙሽራውና ለሚዜው ወደ ተዘጋጀላቸው የማደሪያ ስፍራ ያመራሉ በነጋታው ሙሽራው ሙሽሪትን ይዞ ወደ ቤተሰቦቹ ቤት መድረስ ያለበት ከብቶች ለግጦሽ ሳይወጡ መሆን አለበት ስለዚህ ማልደው ነው የሚነሱት ሙሽሪት ባህላዊ የቆዳ ልብሷን ለብሳ የምትደርበውንም በጀርባዋ አዝላ ማበጠሪያዋን ስቄዋን ማለትም በትሯን ባለትዳር መሆኗን መገለጫዋን ይዛ ከቤቷ ትወጣለች አዲስ ተጋቢዎቹ በበረት ውስጥ ካሉት ከብቶች የተሰጧቸውን ጊደሮችና ከብቶች ይዘው ነው የሚሄዱት በረቱን ካለፉ በኋላ ረጅሙን ጉዞ ከመያያዛቸው በፊት አረፊሉና ወተት ይቀምሳሉ ጉዞ ለመጀመር ሲነሱ ጃተን ሙሽራው ለብሶት የነበረውን ቁምጣ አውልቆ በትዳር አጋሩ ጀርባ ላይ ያደርገውና ጉዟቸውን ይጀምራሉ ከረጅም የደጅ ጥናቱ በኋላ ተሳክቶለታል ሙሽሪትን ይዞ ወደ ቤቱ እየሄደ ነው ሙሽሪትን ከቤቷ ይዞ ሲወጣ ግን የሚያከናውነው አንድ ስርዓት አለ ይሄው በትልቁ ወይም ደግሞ በደንብ አጥብቆ የታጠቀውን ሱሪ አውልቆ ከጀርባዋ ላይ ያደርግላታል ይሄው ጠንካራ ነኝ ብርቱ ነኝ እንዲሁም ደግሞ ኃይለኛ ነኝ የምለውን ሁሉ ባንቺ ላይ ቀለል አድርጌዋለሁ አከብርሻለሁ ሁሉ ጊዜም ላንቺ ታዛዥ ሆናለሁ ብሎ ለመግለጽ ነው እዚህ ጀርባዋ ላይ ቁምጣውን አውልቆ ያደረገላት ፍቅራቸው የሰመረ እንዲሁም ደግሞ የሚዋደዱ የሚከባበሩ እንደሚሆኑ እምነታችን ነው ሙሽሮቹን መልካም ጉዞ በጉዟቸው መንገድ ላይ የሚያገኟቸው መንገደኞች በምንም አይነት መልኩ ቢሆን በሙሽሮቹ ቀኝ አልፉም በግራቸው እንጂ መጥፎ ነገር እንዳያጋጥማቸው በማለት የሙሽራው ቤተሰቦች በጉጉት ነበር የሚጠብቋቸው በበረት ውስጥ ከማለፋቸው በፊት አረፊሉና ወተት ይጠጣሉ ከዛም ከሙሽሪት ቤተሰብ የተሰጧቸውን ከብቶች የበረት መከለያ ቦቱሜውን 3 ጊዜ ከዞሩ በኋላ ወደ ውስጥ ይገባሉ
ሙሽራው ሙሽሪትን ይዞ የሚገባው ቤተሰቦቹ ባዘጋጁለት አዲስ ማና ጎጆ ነው። ወደ ውስጥ ከመዝለቁ በፊት ጦሩን በበሩ ቀኝ ይሰካል። ከጎጆው ሲወጣ ሆሮሮውን ያባወራነቱን መገለጫ በትር ይዞ ነው። ሁለቱም ወጣቶች በትዳር ለመጣመራቸው ሙሽሪትም ሲቄዋን ሙሽራው ሆሮሮውን ይይዛል። በሙሽራው ቤተሰቦች የተዘጋጀው በግ ከመታረዱ በፊት የምርቃት ስነ ስርዓት ይከናወናል። ከዛም ይታረዳል። የታረደው የበግ የዘር ፍሬ በጥንቃቄ ይቆረጥና በሙሽሪት አንገት ላይ እንዲጠለጠል ይደረጋል። ይህም ዘራችሁ ይብዛ ብሎ ለመመኘት ነው። የቦረና ልጃገረድ ትዳር ከመሰረተችበት ዕለት ቤተሰቦቿ ጋር መልስ እስከምትሄድበት 3 ቀን ድረስ ምንም አይነት ምግብ ከቤተሰቦቿ ቢመጣ አትቀምስም። ሙሉ በሙሉ የምትመገበው ምግብ ሆነ የምትጠጣው ወተት ከባሏ ቤተሰቦች የሚቀርብላትን ብቻ ነው። ይህ የሚሆንበትም ምክንያት የባሏን የዘር ሐረግ ለመቀበሏ ምስክርነት መሆኑ ነው። የሙሽራው እናት ሙሽሪት ባለትዳር መሆኗን የሚያመለክተውን ሹሩባ ይሰሯታል። አዲሶቹ ሙሽሮች ለመልስ ወደ ሙሽሪት ቤት የሚሄዱት ማልደው ከብቶች ለግጦሽ ሳይወጡ ነው። እዚህም እንደደረሱ እርድ ይከናወናል። ጨዋታው ይደራል። የሁለቱ ሙሽሮች ቤተሰቦች ለመዋሃዳቸው ምስክር የሚሆነው ቅልቅል ሜዲቻ የሙሽራዋ እናት ወደ ሙሽሮቹ ቤት መምጣታቸው ነው። ቀደም ሲል እንደገለጽንላችሁ የሙሽሪት እናትን ሙሽራው እንዳያቸው ተደርጎ ወደ ጓዳ ይገባሉ። ለቅልቅሉ የተዘጋጀው በግ ይታረድና ሁሉም ይቋደሳሉ። የሙሽሪት እናት ስርዓቱን አከናውነው ሲሄዱ የሙሽራው እናት ቂቤ ይቀቧቸውና ይሸኟቸዋል። የቦረናዎች የሰርግ ስነ ስርዓት በጭፈራና በሆታ የደመቀ ሳይሆን በባህላዊ ስርዓቶች የሚከናወን ባህላዊ እሴታቸው ነው። እኛም ለሙሽሮቹ መልካም የትዳር ዘመን ተመኝተን ተሰናበትን። ሰላም።